ፎቶ በኢንስታግራም ገጿ ላይ ፖስት ያደረገችው። ባይዘዌ እኔ እንደዚ አይነት ፎቶዎችን አልደግፍም። አርቲስቶች ነበሩ እንደዚህ የሚያደርጉት። ያው ብዙ የኢትዮጵያ ሕዝብ እየተቃወማቸው አሁን አርቲስቶችም እንደዚ አይነት ምርታቸውን ገልጠው እርጉዞች፣ ነፍሰ ጡሮች ሆዳቸው እንደዚህ ለሚያሳዩ አሁን ትተዋል። ይሄ የውጭዎቹ ባህል ነው፣ የሀገራችን ባህል አይደለም። እንደዚ አይነት ፎቶ ሲፖሰት የምትደግፉ ሰዎች በመጀመሪያ እናንተ ስለ ባህላችሁ ምንም የምታውቁት ነገር የለም። ግን እዘጋኔ አሁን ሩታን አልቃወማትም፣ እንደነገርኳችሁ ፎቶን አልደግፈውም። ግን የማልቃወምበት ምክንያት ምን እንደው ታውቃላችሁ? እርጉዝ አይደለችም። ይሄ የሆነ ጨርቃ ጨርቅ ነገር ሆዷ ውስጥ ጉዛ ነው ምናምን ለምትሉ ግልጽ የሆነ ማሳያ ነው። እንግዲህ ይቺ ልጅ ገና ወሯ ከመግባቱ ከጸነሰችበት አንድ ቀን ብላ ስትጀምር ጀምራ 9 ወር ሙሉ እንዳለቀሰች 9 ወር ሙሉ በካሜራ ፊት ወደዛ ወደዚህ እንደ ኳስ እንደተቀባበሏት ይሄው እዚህ ደረጃ ላይ ደርሳለች። በመጀመሪያ እኔ እውነት ብርቱ ናት፣ ጠንካራ ናት፣ ጎበዝ ናት። ብዙ ሴቶች ከእሷ ይማራሉ ብዬ አስባለሁ። አሁን ላይ እኔ ይማራሉ ስላችሁ የሆነ እሷ ከምለቀው ላይ የሆነ ኢንፎ ይወስዳሉ ማለት ሳይሆን አንድን ወንድ ሳያፈቅሩ ሞት ኩሉ ተሰቀል ኩሉ ብለው ከምንም በላይ ቤተሰቦቻቸውን ከሚያፈቅሯቸው ወንዶች አስበልጠው ቤተሰቦቻቸውን ዝቅ አድርገው የሚያፈቅሩትን ወንድ ከፍ አድርገው ብዙ ነገራቸውን አሳልፈው ለነሱ ሰጥተው እንደዚህ ተንበርክከው መጨረሻ ላይ ግን የሚፈልገውን ያ ወንድ ካገኘ በኋላ ስሜቱን ካበረደ በኋላ ካስረገዛት በኋላ እንደ ሩታ እንግዲህ እሱ አሁን ሌላ ሁለተኛ ሚስቱን እያማለለ ይገኛል። ይቺ ደግሞ ምስኪን ከቤተሰቦቿ በላይ አሳልፋ ህይወቷን የሰጠችውን ከዛ ይሄ ሙግ ካለ ፊት ላይ ዛሬ ላይ ቦምቦሊኖ እሱ ብቻ ሳይሆን ክሮ በሙሉ ጓደኞቹ ጓደኞቹ የሚላቸው ወንድሞቹ ቦምቦሊኖ መስለው እንደዚህ ቡም ብለው የመጡት በሩታ ነው። ይህንን የማታምኑ ካላችሁ ምንም ግልጽ ነው። ሩታ ናት ቡም አድርጋ ቻናላቸውን ሁሉ እዛ ቡታጅራ ላይ ያሉ ያወጣችላቸው ያሳደገችላቸው። እኔ በጣም ይገርመኝ፣ አንዳንድ ሰዎች ይገርሙኛል። እኔ ሰማይ ዝቅ ምድር ካፍ ብትል የተነሳሁባትን አረሳም። ምንም የፈለገ ደረጃ ላይ ብደርስ የተነሳሁበትን ከታች ያነሳኝን አረሳም። እና ይች ልጅ የብዙ የቡታጅራ የአብርሽ ጓደኞች ወንድሞችን እሱን ጨምሮ እንደዚህ ቦምቦሊኖ እንዲመስል ያደረገችዋ ልጅ ይኸው አሁን እሷ እዚህ ጋር ተጨንቃለች። ውዷ እንዴት እንደሚያክል ማለት እኔ እዚህ ደረጃ ላይ ደርሻለሁ ማለት ሳይሆን በቃ እንደዚሁ ትረዱታላችሁ። ፊቷ ራሱ ክስት ብሏል። እነሱን ደግሞ እዚህ ጋር ስትዋቸው ቦምቦሊኖ ነው የሚመስሉት። እና በጣም የሚያሳዝነው ነገር የአብርሽ ድርቅና የአብርሽ አስጠሊታ የአብርሽ ነውር። እዚህ ጋር ሚስቱ ጎንበስ ማለት እኮ አሁን በጣም ያስቸግራታል። እንደ ሌላ ወንድ ቢሆን እኮ እግሯን የሚያጥብበት ልብሷን የሚቀይርበት ገለዋን በተለያየ ነገር በቃ የሚንከባከብበት ታይም ነው አሁን ከጎኗ ሆኖ። እሱ ግን ከሁለተኛዋ ሚስቱ ጋራ ሌላ ስሜት ውስጥ ገብቷል። ሌላ ዓለም ውስጥ ነው የገቡት። እንዳውም የእነሱ ቪዲዮቸው እኮ አቴንሽን እንዲስብ በሄርሜላይቱ ቻናል ሲለቀቅ የመኪና አደጋ ደርሶብን ነበር አሉ። በተመልካች ሙድ ያዙ። ትናንትና ደግሞ የመጨረሻ በራሱ ዩቱብ ቻናል ላይ የመጨረሻ በተመልካች አላገጠ አይገልጸውም። እኔ ብዙ ጊዜ በዚህ ቪዲዮ ስለሰራው ምንም አይመስለኝም። እንደዚህ ቪዲዮቸው ራሱ ሳየው ማለት ነው ሪከመንድ ያደርግልኛል። ደግሞ ቪዲዮውን ሳየው ይመጣልኛል በተለቀቀ ቁጥር እንጂ አውቄ ገብቼ የእሱ ቪዲዮ ክሊክ አላደርግም። ምክንያቱም ይችን መሳይ ልጅ እናት አባቷን በሱ የለወጠችው ልጅ የከዳ ለሌላው ምን አይነት አስተሳሰብ ነው የሚኖረው? እና ሩታ እንግዲህ ይህንን ፎቶ ስታዩ ሁላችሁ ምን አይነት ስሜት እንደሚሰማችሁ ምንም እዚጋ መናገር አይጠበቅብኝም። የእውነት ስነግራችሁ በቃ ፈጣሪ እቅፍ ድግፍ አድርጎ 2 ነፍስ ሆነሽ ልጅሽን አቅፈሽ ለማየት ያውቃሽ። በዛ አጋጣሚ ትናንትና አብርሽ ዩቱብ ቻናል በተለቀቀው ቪዲዮ ላይ ስለ እምነት ስለ በቃ እሱ የሚያውቀው መደለቅና በውሸት ሳክ መሰከስ እንደሆነ ኢቭን ክሮ የሚያውቁት ምንም ነገር የእውቀት ነገር እንደሌላቸው ማለት እውቀት ስላችሁ የጭንቅላት ያነጋገር ያስተሳሰብ ነው። ግን ስለ እምነቱ ራሱ ምንም ነገር እንደማያውቅ በጣም የተረዳሁበት ትናንትና ቪዲዮ። እኔ ቤተሰቦቼ በጣም ደስ ብሎናል። የወንድ ልጅ እናት የወንድ ልጅ አባት ሆኛለሁ አለ። ገና መቼ ወለደች? 9 ወር ሙሉ ስትሰቃይ እኮ አብረሃት ብትሰቃይ ብትንከባከባት ዛሬ ላይ እንደዚህ ጎንበስ ብላ እግሯን መታጠብ ሻወር መውሰድ በጣም የሚያቅታት ጊዜ ላይ ነው አሁን ያለችው። አብሯት ቢሆን ነበር የወንድ ልጅ አባት በመሆኔ በጣም ደስተኛ ነኝ፣ ቤተሰቦችም ደስተኛ ናቸው የምትለው ገና መቼ ወለደች? አያችሁ እውቀት። ለማንኛውም ብዙ ነገር በዚህ ዙሪያ አልናገርም። ሁላችንም የየራሳችን እንደ አመለካከታችን እንደ ተፈጥሯዊ ውበታችን አስተሳሰባችን ሁላችንም ቃ ይለያያል። ግን አብርሽ ትናንትና ገና ሩታ ሳልወልድ በጣም ደስ ብሎኛል የወንድ ልጅ አባት ስለሆንኩ ብሏል። ገና አልወለደችም። ከወለደች ስታቅፍ በእጅ አቅፈ ይዘህ ነው
የወንድ ልጅ አባት ሆንኩ የምትለው ለስሙ ነህ አባት ነህ ተብለህ አሁን ከሌሎች አባቶች እኩል አንተ እውነት አባት ተብለህ ልትጠራ ነው። አንተ አሁን ልጅ ሩታ ከወለደች በኋላ እንደዛ አቅፈህ እንኳን ደስ አለህ ሊሉ ነው ሌሎች አባቶች፣ ሌሎች ሴቶች፣ ሌሎች እናቶች አሁን አንተን እንኳን ደስ አለ ሊሉ ነው። በስማ ምን አይነት ጭንቅላት ያላቸው ሰዎች ናቸው እንኳን ደስ አለ የሚሉ? በነፍሰ ጡር ሚስት ላይ ከሌላ ወንድ ጋር እንድሰራ ትእዛዝ ሰጠህ። ምን አይነት ስቃይ እንዳለ ነፍሰ ጡር ሴት ከሌላ ወንድ ጋር ስትሰራ ምን አይነት ስቃይ ውስጥ እንዳለች እያስታወቃት እዚ ጋር ሁላችሁ የምታውቁ ናችሁ። እንግዲህ ትልልቆች ናችሁ፣ በተለይ የእሷ ደጋፊዎች እሷ ዩቱብ ቻናል ላይ ያላችሁ ብዬ አስባለሁ። እኔ ምንም ነገር እዚ ውስጥ የለሁበትም፣ ግን እንደዚህ ጀነራሊ ሳይ በቃ ስረዳት ራሱ ስቃዋ፣ ፈተናዋ፣ ብዙ ነገሯ ፊቷ ላይ ይነበባል። በጣም ክስት ብላለች እና የወንድ ልጅ አባት ሆንኩ በጣም ደስ ብሎኛል ሲለ ራሱ አለማፈሩ አባቶች ትክክለኛ አባቶች ይሄን ቪዲዮ እያዩ ይስቁባል፣ ሙድ ይዙባል። በመጀመሪያ ከወለደች በኋላ እንደዛ አቅፈ ነው የወንድ ልጅ አባት ሆንኩ የምትለው። ከዛ ደግሞ ወደ ቤተሰቦች ጋር ታሸጋግር። ደስ ብሏቸዋል። የት የተንከባከቧትን የት ሀያሏትን ስትሰቃይ ብቻዋን ነፍሰ ጡር ሆና ብቻዋን ቤት ተከራይታ ስትቀመጥ ብቻ። ለማንኛውም ብዙ መናገር አያስፈልገንም። ድራማም ሊሆን ይችላል፣ ምንም ሊሆን ይችላል። ምንም ይሁን ግን አብርሽ ለተመልካች በጣም ንቀት እንዳለው ብዙ ጊዜ እኔ ተናግሬ ያለው በጣም ንቀት አለህ። ግን አንድ ቀን እየፈረጥክ ግን አላቅም መነሻህን እንዴት እንደምትነሳ ባላቅም፣ ብቻ ዛሬ እኔ በዚህ ቪዲዮ ላይ ጠቅላላ አድርጌ ስነግራችሁ በሩታ ላይ ነው የመጣሁት። ይሄ ነው ፎቶ የፖስተችው። እርጉዝ አይደለችም ነው። እኛ እኮ ወልደሽ እና ይችላል አሁን እየተጠባበቀሽ አይደል የምትወልጅበት ሰዓት ይሄ እንደዚህ መፖስተሽ አይጠበቅም ነበር። ለማንኛውም እንግዲህ እርጉዝ አይደለችም ለመላላችሁ ግልጽ ማሳያ ነው። ቆንጅዬ አንቺን የሚመስል መከታ የሆነ በወንድ ልጅ ተጎተሻል፣ በወንድ ልጅ ተጠቅተሻል። ቤተሰቦችሽን፣ እናት አባትሽን፣ ኢቨን እህትሽን የለወሽበት ባል ያልሽ ወንድ ልጅ ነው የከዳሽና ያሰደበሽ፣ እንደዚህ ያስባለሽ፣ ነፍሰ ጡር ሚስቱን ከሌላ ወንድ ጋር እንድትሰሪ ቲክቶክ ላይ ፎቶሽ እንዲዘቀዘቅ ብዙ ነገር እንድትደረግ ያደረገሽ እሱ ነው። ከምንም በላይ ከቤተሰቦችሽን በላይ ከፍ አድርገሽ ያሳየ የምታዩ የሆነው በቃ የኔ ሁለ ነገር ብለሽ ያልሽው ጀዝ ባለሽ እንግዲህ በሱ ምትክ ወንድ ልጅ ነው የምትወልደው። ወንድ ልጅ ከወለደች በኋላ ነው የልጅ እናት ሆነችም የምንለው። እናትነት የምንለው ራሱ ወልዳ ስናይ ነውና በቃ መከታ የሆነ የዝህን እንቱ ፍንጡ የሆነ የባልሽን ቦታ የሚሳየው ልክ እንዳንቺ ጠንካራ የሆነ እንዳንቺ በጣም ቆራጥ የሆነ እንዳንቺ እችላለሁ የሚል የወንድ ልጅ እናት ሆነሽ ለማየት ያውቃን ለማለት እወዳለሁ። ይመቻችሁ።